የአይን መሸፈኛችሁን አውልቁ። የእሱን የቀድሞ ፍቅረኛና የእሷን የቀድሞ ፍቅረኛዋን በዚህ ጫካ ውስጥ አሰሪያቸዋል። የሚቀጥሉትን 30 ቀናት እዚህ ካሳለፉ $250,000 እሰጣችኋለሁ። እጠላሃለሁ። እንኳን በደህና መጣ። ወይን ያውቀዋለሁ። ትንሽ ዋሽቼሃለሁ። እዚህ ያለኸው አንተና የቀድሞ ፍቅረኛ ብቻ አይደላችሁም ያላችሁት። አንተና 5 የቀድሞ ፍቅረኞችህ ናችሁ። በእነዚህ 30 ቀናት ከ30 ቀን በኋላ አብሮ የቀረ ለሁለት ያንን $250,000 ይካፈላል። እኔ በቻልኩት መጠን እዚህ ለመቆየት ሞክራለሁ። እሱ ብቻውን ሆኖ እሳት ለማቀጣጠል እየሞከረ ነው። የቀሩት 5 ሴቶች ግን እሱን እየቦጨቁት ነው። እስኪ እዚህ መጥቶ ትርኢት ያሳየን። ራሱን እንደ ጀግና ነው የሚያየው። ሰዎች ብዙ መጥፎ ታሪኮች ናቸው ያሉት። ይህ እስካሁን ካየሁት በጣም ጠንካራ የበቀል ታሪክ ነው። አሁን እኔ በቀል ላይ ነኝ። ያ ገንዘብ ለሱ የሚሆንበት ምንም አይነት ምክንያት የለም። ሙሉ ጊዜዋን እኔን ለመቅጣት ነው። እሱ ራሱን ጥሩ ለማስመሰልና እኔን ለመቆጣጠር እየሞከረ ነው። አንተ እጅግ መጥፎ ሰው ግራንድ፣ እወድሃለሁ። እነሱ እየለየላት በየ5 ቀኑ አንዷን ትትቀር ድረስ አንዷን ወደ ቤት የመላክ ስልጣን ይኖራል። ሰላም ግራንድ፣ ለማውራት ጊዜ አለ? አዎ፣ ምን ተገኘ? ወደዚህ ውድድር የመጣሁት የአይምሮ የጥንካሬ ይሻሻላል ብዬ ነበር። ዛሬ ማታ ለመሄድ